ከ40 በላይ አይሆንም። ገና ልጅ ነው። አንተ ባል እንዳይሳት ነው መሆን የምትፈልገው። ወልዳ እግር ላይ ታስርላለች። ችግር የለውም። ምን አስሮት እሱ ባል ሞግዚትም ነው መሆን የፈለገው። መሰረታዊ ነገሮች ተሙ የጤና ችግር አለበት ብዬ ካልሰማከኝም ዶክተር ጆሮ ሳይሆን እንትን ነው ቤት የለኝም አልኩሽ እኮ በቃ እየቆመበት መሰለኝ ነው። ፍቅር አለኝ ምን ልሰራ ስትል ከገባ ፍቅር ብቻ ምን ያደርጋል? ኔትወርክህን ጆሮ ነው የማይሰማ መሰለኝ። እነዚህ አይስማሙ እናንተ አትስማሙ። ገና ከዚህ ውስጥ ከጀመራችሁ ነገር ዶክተር ወደ ረገጣ እየገቡ ነው። ተመስገን። እነዚህ እጅ ባይገባበትም ጥሩ ነው። ነገ ደግሞ እግረኛው ላይ ቀርበው አንተን እንዳይቀሩ። እንደዚህ እሱ ነገር ነው የሚያመጣ። እግረኛው ሚዲያ ላይ ከመጣ ቀርቦ እስኪ ሌላ አንድ ሰው አስገቡልኝ። ያሉትን ነገሮች የት ነው የምትኖሪው? ናዝሬት። ናዝሬት። እሺ፣ የናዙ ልጅ ናት። እሺ፣ ናዙ ወፍራም ነሽ? አጭር ነሽ? ከባድ ነሽ? ቀላል? እስኪ አይ ቀላል ነኝ፣ አልከብድም። ቀላል ነች። እሺ እሺ። አሁን የምትፈልጊው መጣ ተቤ። ኧረ አሁንም እየቆመበት ነው። ያንተ ስትመጣ ትገባለህ። አይደለም። አንዴ መናገር እፈልጋለሁ። የሰዎች ማክበር አለባችሁ። ቋፍ ላይ ነው ያለው። እሱን ቅድሚያ ስትወስድ ቁሳት ላይ ስርዓት አስይዝልኝ አይባልም። አንተ እኮ ኔትወርክ እየቆመብህ ነው እንጂ ጆሮ ቢያሙ ይሰማ ነበረ። አሁን ይሄን አሜን ተብሎ ይመጣ ነበር። ጆሮ ቢያመው እሺ ታሚ አንዴ ሚውት እናድርግና እንቀጥላለን። እሺ ቀጥይ። ያንቺ የምትመርጪውን እንትንሽን ንገሪኝ ደሜ። ዛሬ ደግሞ የጆሮ ችግር ረስተው ነው። አሁን ቀይረው ነው። ስም ረስተው ነው። አይደለም አዲስ ስለሆነበት። እሺ አይ ደሜ እሷን አትረሳውም። በእርግጥ ደሜን የመሰለ ስም እንዴት ነው የሚረሳ በቀላሉ? እሺ ደመቁ የምትፈልጊውን የትዳር አጋር እስኪ ምርጫችን ንገሪና። እድሜው 40 ቢሆን ደስ ይለኛል። 40 እሺ መብትሽ ነው። 40 22 በ40 ውፍረቱ ችግር የለውም። ያው ትንሽ ቦርጫም ነው። ቦርጫም ነው። ቦርጫም እሺ ቦርጫም የሆነ የ40 ዓመት ሰው ፀጉሩ የተመለጠ መላጣ ጀምር። ቦርጫም ሆኖ 40 አልፎት መላጣ አለመሆን አይችልም። ግን ሌላ አታውቅም። ምናልባት ሰው ስለምፈልግ ነው። እሺ ሌላ የምትፈልጊው ነገር ምን አለ? ሳላበዛ መቼም 40 ሆኖ አንድ ቤት ቢኖረው። ቤት አንድ ቤት ያለው እሺ አለው ቤት የሚኖረው እርግጥ ተመልጦ። እሺ
የራሱ ካምፓኒ አለው። ካምፓኒ ሹገር ነው። በጣም አሪፍ ምርጫሽ፣ አሪፍ ነው። ባይዘው መላጣ የሆነ ቦርጫም የሆነ 40 ዓመት የሆነው አንቺ 22 ዓመትሽ ነው አይደል? እንዴት ነው እስኪ? በጣም አሪፍ ግን ካለ አለው በለኝ እንደዚህ አይነት ነው ማለት ነው። እስከዛ እሷ አስነኪና ልሙት አውራት አንመላጣ ነው። አይ እውነት ለመናገር ያለችው ነገር በሙላ እኔን ይወክልኛል እና ያ ትንሽ የሚቀራረበው 4 ዓመት ከታገሰችው ለተሜ ይቀርባል። 36 ነኝ አይደል ያለው? ወልደን ለምን አንጠናናም? አይ ወደታች አልወርድም። ታገሹ ያላት ነው። 36 ነው ግን ቦርጫም እና እንትን አይመስለኝም። እሱ ችግር የለበትም ነበር፣ እሷም ታስተካክል ነበር። ተሜ እንዴ ቦርጫም ነህ? ኧረ አይደለም። አይ ካልሆነ በቃ ሁለት ምርጫማ እንትን አይደለም። በቃ ትጠብቅ እሷ ቦርጫም አይደለም። ቦርጫም እስከሚሆን 40 እስከሚሆን ጠብቄማ አይሆንም። አንተ ምን አለ ለአንቺ አይሆንም። አይ ይሄ እንደዚህ አይነት ምርጫ ታገሽና ይመጣል። ለምን አሁን ጊዜው እንትን ስለሆነ ብዙ ሰው ቦርጭ የማምጣት እድሉ እየቀነሰ ነው። መላጣው እንኳን አይጠፋም፣ በሀሳብም በምንም እየተበለጠ ነው ያለው። በጣም ግን ከ22 ለምንድን ነው እንደዚህ የፈለግሽው 40 ድረስ በመላጣው ግን ምን ልታረግ? አሁን ታዲያ 29 ቢል እኮ 29 ቤት ብለው ቤት የለውም፣ ካምፓኒ ብለው ካምፓኒ የለውም። ታዲያ አይ ይኖራል በእርግጥ። አይ ሰው እስከ 40 ዓመት እንደዚህ ከጠበቀ ያገኝሻል፣ በእርግጠኝነት ያገኝሻል። ግን ግን ጨርሰው እንትን ነው አራት አስቀምጠናል። አይ የሚቀመጥ ያለባቸው ነገሮች አሉ። ገብቶሃል አይደል? በቃ አውርዳት በቃ እንትን ስንል ትመጫለች፣ ችግር የለውም ይኖራል። 22 ዓመትሽ አይደለም? ይሄ አሁን እኛም ታሳሚንን ትችላለች። ምናልባት ስሟን እንደቀየረችው ሀሳቧንም ልትቀይር ትችላለች። ሀሳብሽን ልትቀይር ትችላለች። ሹገር እየሸጡ ነው ልታስቢ ነው። ይሄ የስም ማጥፋት ወንጀል። ተመጣጣኝ ነገር ፈልጉሽ። እሺ ማነች የገባቸው? እናት ትቀድማለች መሰለኝ። እናት ትቀድማለች። እናትን አዋራት። እሺ ሰላም፣ እንዴት ነሽ? ሰላም፣ እንዴት ነው? አለን። እንኳን ደህና መጣሽ። አለን። ማንም በትክክለኛ ስምሽን ከየት ነው? ከአዲስ አበባ። ከአዲስ አበባ ነው። በጣም አሪፍ። ዛሬ አዲስ አበባ ቀን ነው። እሺ ትክክለኛ ስምሽ ማን ነው? ገላኔ። በአማርኛው ነው? ገላኔ። ገላ አለበትና እኔ መጨረሻ ላይ እንዲገባ ለዛ አማርኛው ነው እንትን ነው። ገላኔ አይደለም አንተ ገላ ብሎ አለው ገላ አይ ልክ ነው። ችግር የለም። ሰውና ወርቅ እኔ ያለው ተወሰነ ግን ያለው ተመስገን በምን እየሰማ በቃ አዲስ አበባ ነው ያለው። አሁን ይሄ የእሱ ፍርቱና ይመስለኛል። አይ ቲንክ ሶ አንዴ እንያዝበት። ስሙን የነገርኩህ ገላኔ ይኸው ተጽፎላል። እስክሪኑ ላይ ይኸው ይዤልሃል። አንዴ እንቀጥላለን። እሺ ገላኔ፣ አዲስ አበባ እድሜሽ፣ ቁመትሽ፣ እስኪ ያሉትን ነገሮች ስለ ራስሽ መጀመሪያ። እድሜ 26። ኦኬ 26። እሺ ቁመትሽ ወፍራም ነሽ? አጭር፣ ቀላል፣ ከባድ? መካከለኛ የለውም ምርጫው አለው እንዴ? መካከለኛ ነሽ? እሺ መካከለኛ።
በጣም አሪፍ። ሰራተኛ ነሽ? ባለ ንብረት ነኝ። እሱማ ቆያችሁ ስትወለድ። ንብረት አለሽ ማለት የራስሽ ነው ወይስ ከውጭ? የራሴ ነው። የራሷ አላት ማለት ነው። የራሷ እሺ። ራስሽ የምታስተዳድሪው ነው ወይስ? አይ የራሴ ነው። ራሴ የማስተዳድረው። ራሷን ሰው አስተዳድር ቢጠቀስልን ንብረትነቱ የግል ነው ተባልከው? አይ የግል ነው አባ። የግል ጠርጥብም ይላል። የኋላ ታሪክም ነው ወይስ የፊት ነው አሁን ያለሽ? አይ የኋላ ነው፣ ያለፈ ነው። እንግዲህ የፊቱንማ ፈልጌ ነው የመጣሁት። ኦኬ የኋላ ታሪክ ነው። የኋላ ታሪክ አላት። በጣም አሪፍ። ንብረትነቷ የኋላ ነው። እሺ ተሜ ትመቻለች? የምትፈልጊው ነገር እሺ አንቺ? ኦኬ እኔ እድሜው እንዳለችው 40 ወይ ደግሞ 39 ወደ 40 የተንደረደረ እስከ 40 ኦኬ እስከ 40 ይሆናል። እስከ 40 በጣም አሪፍ። የት የሚኖር አዲስ አበባ ምናምን? ችግር የለው፣ የትኛውን ቦታ ቢሆን ችግር የለውም። ዋና ስምምነታችን ነው። በጣም አሪፍ በጣም አሪፍ። እሺ መካከለኛ የሆነ ሰው ይሆንሻል? አይ 40 ነው የምፈልገው። ንብረት የራሱ ስራ ያለው መኪና ቤት ያለው ይሄ ቀጥታ ያነጣጠረው ተንቀሳቃሽም የቆመም ንብረት ያለው እንዴ ራሱ ይኸው ተሜ ተመስገን አብራት ቀጥታ አንተ ላይ ያነጣጠር ነው። እስካሁን አንተ ራሱ በብዙ እያቆመብ ነበረ። ተሜ አንድ መኪና ነው ያለው። አንድ እሱማ ተንቀሳቀስ ቤት ነው ተንቀሳቀስ። ተሜ አናግራት ቤትን አንሳ። እኔ ተመስገን የሚባል ስም አልፈልግም አባ። ተለቅ ያለ ነገር ነው የሚፈልገው። ተመስገን ሲባል ወጣት ነው የሚመስለው። ይቀየራል ስሙ፣ ችግር የለውም። አንቺ ብቻ ዋናው ራስሽ። በኋላ አባቴው የለ እንዴ? አባቴው አለሽ እኮ አሁን ዳዲ ማለት አይቀርም እኮ። በኋላ እኮ ትቀይራለሽ። አባቴው አለሽ ወይ የሆነ ነገር ትይዋለሽ። ብቻ እስኪ አውራ። ኦኬ ተመስገን ስንት ነው? ዋናው ተመስገን ደግሞ ችግር ያለበት ሰው ነው። በቃ ይገኝለት ንቅል አድርጎ ወጣ። የራስ ጉዳይ። እሺ ዋጓን ነው ተረኛ። ዋጓን ትሆናለች። ዋጓ እንዴት ነው? ይመቻል? የተባረከ ሌላ ሰው አንድ ቁጥር እኔ እሷ እንፈልጋለን። ወንድ ብቻ እንፈልገዋል። ፍቅር ከስር አንዴ መጀመሪያ እንኳን ደህና መጣ። ወንድ ነዋ ከስር ያለው? ወንድ ነው። ፍቅሩ እንዴት ነህ? ሰላም ነው ወይ? ባለፈው ያጋባኸኝ እኮ ተፋታ። ከባድ ኬዝ ነው። ከባድ ቀይርለት። በጣም እሱን አሳውን ላይ ያስፈልጋል።